ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። አቤቱ ጥበብንና ኃይልን ልብንና ልቦናን ዕውቀትንም ስጠን፣ እንግዲህ ከሚፈታተንን ከሰይጣን ሥራ ሁሉ እንርቅ እንሸሽም ዘንድ። አቤቱ ሁልጊዜ ፈቃድህን ውድህንም ሥራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕል ላንተ ይገባል። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኢትዮጵያውያን እንደምንሰንበታችሁ። ይህ ጸበልተኛ ቲዩብ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ሰሞኑን እንግዲህ በባምቢ ሀበሻና በእሸቱ መለሰ ዙሪያ ብዙ ውዝግቦችን አይተናል። ነገር ግን ማን ነው ጥፋተኛ ለዚህ ሁሉ ተጠያቂው የሚለውን ነገር እኛም እስኪ የተወሰነውን ነገር እናያለን ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንኳን ለእናታችን ለቅድስት ድንግል ማርያም ለንጽሕተ ንጹሐን ለልደቷ በዓል አደረሳችሁ አደረሰን። ሼር እያደረጋችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። ያው እንግዲህ ሰሞኑን ሁላችንም አይተናል ባምቢና በእሸቱ መለሰ ዙሪያ የነበረውን ውዝግብ ማለት ነው። ነገር ግን ለዚህ ሁሉ ተጠያቂው ማን ነው የሚለውን ነገር እናያለን ማለት ነው። ለእንደዚህ አይነት ውዝግብ ተጠያቂው ራሳችን ውስጥ ያሉ የቤተ ክርስቲያን ሰዎች ናቸው። ምክንያቱም መጀመሪያውኑ ይህን ማስታወቂያ ሲያሰሩ እንደ ቤተ ክርስቲያን ሕግና ስርዓት ማለት ስነ ምግባር ያላቸው ብዙ የኦርቶዶክስ ልጆች አሉ። ሁላችንም ኃጢአተኞች ነን በዓለም ላይ ሆነን። ነገር ግን ትንሽም ቢሆን ትንሽ ፈሪሃ እግዚአብሔር ያላቸው ብዙ ወጣት ልጆች አሉ፣ ወንዶችም ሴቶችም። እነሱ መስራት እየቻሉ ነገር ግን እንደ ዓለማዊ ሰው ቪውል ያለውን ሰው ብቻ በመከተል የእርዳታ ማስታወቂያዎችን ለማሰራት መሞከሩ ልክ ነው ብዬ አላምንም። ምክንያቱም በዓለም ላይ ያሉ ፕሮዳክቶች ናቸው ቪው ባለው ሰው በብልግና ቢታወቅ በምን የሚታወቅ ብቻ ብዙ ሰው የሚከተለውን ሰው መርጦ ማስታወቂያ ማሰራት የዓለማዊ ፕሮዳክቶች ማስታወቂያ እንጂ ቤተክርስቲያንን አይመጥናትም። ጭራሽ አሁን እንደው ያየሁት ምንድነው እርዳታ ለመጠየቅ የሴት ልጅን ምስል በማድረግ መጀመሪያ ጭራሽ አንዱ ላይ እንደው ምን አየሁ እችን ልጅ ማግባት ትፈልጋላችሁ ምናምን ብለው ከዛ የቤተክርስቲያን የእርዳታ ማስታወቂያ በጣም ነው ያፈርኩት። እውነት ያሳፍራልና እንደዚህ እያደረጋችሁ የምትሰሩ ሰዎች እባካችሁ ቤተክርስቲያንን ለገንዘብ ብላችሁ እንደዚህ አይነት ማለት ስርዓትና ሕጓን በማይመጥን መልኩ ማስታወቂያ ገንዘቡ ባይሰበሰብ ይሻላል። ምክንያቱም ሴት ልጅ ለማየት ብሎ ሄዶ የቤተክርስቲያን የሚያይ ሰው የቤተክርስቲያን ማስታወቂያዎችን የሚያይ ሰው ብር ይሰጣል ብዬ እኔ አላስብም። ምክንያቱም ይሄ ልክ ስላልሆነ ማለት ነው። የቤተክርስቲያን መቸገር እኮ የሁላችንም መቸገር ነው። ነገር ግን ስንት ስነ ምግባር ያላቸው እህት ወንድሞቻችን አሉ፣ የኦርቶዶክስ ልጆች ይሄን ማስታወቂያ መስራት የሚችሉ ስነ ምግባር ያላቸው አሉ። ነገር ግን እንደ ዓለማዊ ሰው በማሰባችን ምክንያት ነው የሁሉ ውዝግብ የመጣው ማለት ነው። የጥቅም ጉዳይ ምናምን ውስጡን እግዚአብሔር ነው የሚመረምረው። ነገር ግን የቤተ ክርስቲያን ሰው የሚሰጠው እኮ ለቤተ ክርስቲያን ለጽድቅ ነው። ሲቀጥል ደግሞ አስራት በኩራቱን ነው የሚሰጠው። ስለዚህ ይሄ ማህበረሰብ ከመልካም ነገር ይልቅ ክፉ ነገር ላይ ዓለማዊ ነገር ላይ ይሳባል በሚል የቤተ ክርስቲያንን ስነ ስርዓት ማጉደላቸው እንደዚህ ያደረጉ ሰዎች ጥፋተኞች ናቸው። ምክንያቱም እህቴ ባምቢም ብትሆን ያለችበት ሁኔታ እንዳለ ሆኖ ሁላችንም ኃጢአተኞች ነን እኮ። በዓለም ላይ በብዙ መንገድ ዲያብሎስ ወስዶናል። ነገር ግን ስንት ስነ ምግባር ያላቸው ልጆች አሉ። አሁን እቺ ልጅ ኃጢአተኛ ስለሆነች ሰው እንዲፈርድባት ሳይሆን ቪው ስላላት እሷ ብር ትሰብስብ ራሱ ልክ አይደለም። ምክንያቱም እንዳልኳችሁ ስነ ምግባር ያላቸው ብዙ የኦርቶዶክስ ልጆች አሉ። ሲቀጥል ደግሞ እሸቱ ላይ ያለኝ አስተያየት ምንድነው? እሸቱ መለሰ ከአሁን በፊት ብዙ ቤተክርስቲያናትን ላይቭ እየገባ ሁሉ አሰርቷል። ማለት አሁን ባለበት ሁኔታ ሕግና ስርዓት በተወሰነ ጠብቆ ነው የሚኖረው ብዬ ነው የማስበው። ማለት መቼስ ምንም ቢሆን
ዓለም ላይ አሁን ኃጢአተኞችን ብንሆን እግዚአብሔር ቤት ስንገባ ግን ማለት ስርዓቷን ጠብቀን ፈርተን በፍርሃት ነው እግዚአብሔር ቤት የምንገባው አይደል? ከዛ አንጻር ይመስለኛል እሱ ለመናገር የፈለገው። የእሱ ጥፋት ምንድን ነው? ቤተሰቦቿን መናገሩ እሱ ልክ አይደለም። እሷን ብቻ ልክ አይደለሽም ማካሄድሽ ማለት ነበረበት። ሲቀጥል ደግሞ ቤተክርስቲያን እንደዚህ እንድትሆን ያደረጓት ሰዎች ናቸው መወቀስ የነበረባቸው። ምክንያቱም አሁን እኮ በአሁኑ ሰዓት ወላጆች ራሱ ልጆቻቸውን ቢመክሩም የማይሰሙበት ሁኔታ ነው ያለው። ስንት ወላጅ እኮ አለ በስነ ምግባር ለማሳደግ ጎንበስ ቀና የሚል ነገር ግን ወላጆቻቸውን የሚንቁ በጣም ብዙ ልጆች አሉ። በራሳቸው አካሄድ እየሄዱ የሚበላሹ ልጆች አሉ። ስለዚህ በዚህ ምክንያት ወላጆችም መሰደብ የለባቸውም። ግን እንዳልኳችሁ መጀመሪያ ራሳችንን መፈተሽ ያለብን ቤተክርስቲያን ውስጥ እርዳታው ይሰብሰብ እንጂ በምንም ቢሆን የማያገባቸው ከቤተክርስቲያን አንጻር ልክ ነው ወይ ገንዘቡ መሰብሰቡ ብቻ ነው ወይ እግዚአብሔርንስ ያስደስተዋል ወይ ብሎ አለማሰብ ያለው ቤተክርስቲያናችን ውስጥ ነው። ይሄ ራሱ ቤተክርስቲያንን ዝቅና ከፍ ከማድረግ አንጻር ነው እኔ የማየው ማለት ነው። ምክንያቱም እንዳልኳችሁ ይቺ ልጅ ሰው ናት፣ ትበድላለች፣ ወጣት ልጅ ናት፣ ብዙ ነገር ውስጥም ገብታ የወጣች ልጅ ናት። ነገር ግን ሌሎች እህትና ወንድሞች የሉም ነበሩ። እሷንም እንደዚህ አይነት ነገር ውስጥ ከመክተት ብዙ ዝግብ ከማስነሳት ኦርቶዶክሳዊን የሚወክሉ በጣም ብዙ ወጣቶች አሉ፣ ቤተክርስቲያንን በስነ ስርዓት የሚያስተዋውቁ ማለት ነው። ስለዚህ አሁንም ቢሆን ቤተክርስቲያናችን ውስጥ ያለው ነገር ይሄ ነገር ይታረም። ማስታወቂያም ቢሆን በሴት ልጅ ሰውነት አይሰራ። አሁን ቲክቶክ ላይ ብዙ ጊዜ የሴት ልጅ ማስታወቂያ ይታይና ከዛ እርዳታ ሰው ራሱ እንዳያይ እያደረጋችሁት ነው። እና እባካችሁ ቤተክርስቲያናችን ውስጥ መዋቅር ውስጥ ያላችሁ ማስታወቂያ የምታሰሩ ገንዘቡ ይሰብሰብ፣ ቤተክርስቲያን ይሰራ። ነገር ግን ስነ ምግባር ባለው ሁኔታ ቢሆን በጣም ጥሩ ነው እላለሁ። ሁላችንንም እግዚአብሔር ከመፍረድ ያድነን። ሁላችንም ኃጢአተኞች ነን። ነገር ግን ደግሞ እግዚአብሔር ቤት ስንገባ ስነ ምግባር እንደሚያስፈልገን ሁሉ ማስታወቂያም ቢሆን ሲሰራ የቤተክርስቲያኗን ሕግ ስርዓት የጠበቀ መሆን አለበት። እኛ ኃጢአተኞች ብንሆንም ቤተክርስቲያን ግን ኃጢአተኛ አይደለችም። ስለዚህ ስነ ምግባር ባለው ያ ኦርቶዶክስ እኮ የሚከተለው ሰው ኃጢአተኛም ቢሆን ግን የእግዚአብሔር ቤት ማስታወቂያ ሲሰራ ስርዓት ያለው ነገር ላይ ይፈልጋል። ስለዚህ ጥፋተኛ እዛ ይህን ማስታወቂያ ይችል ልጅ እንድትሰራ ያደረጓት ሰዎች ናቸው እንጂ እሷ ጥፋተኛ አይደለች እንዳልኳችሁ ነው። ምክንያቱም ኃጢአተኛም ብንሆን እኛ ንስሐ እንገባ ይችል ልጅ ንስሐ ገብታ ትመለሳለች አይደል? ስለዚህ እኔ በበኩሌ እሸቱ መለሰ ያለውን እደግፋለሁ። ምክንያቱም ስነ ምግባር ያለው ሰው ነው። ማስታወቂያ ቢያንስ በተቻለ መጠን ትንሽም ቢሆን አርአያ መሆን የሚችል ሰው መስራት ያለበት እንጂ ቪው ስላለው ብቻ ውበት ስላለው ብቻ ሰው የቤተክርስቲያን ማስታወቂያ ያብርስ መጥቶ እግዚአብሔርን ያስደስተዋል ቤተክርስቲያኑ ስለተሰራ ብቻ ነው ወይስ እግዚአብሔርን ያስደስተዋል? ማለት ሌሎችን ሰዎች አሰናክለን ነው ወይ? ብር የሚወጣውስ በውበት ብቻ ነው ወይ? ልክ አይደለም። ስለዚህ እኔ ለምሳሌ ለቤተክርስቲያን አስራት በኩራት የማውጣው እግዚአብሔርን ፈርቼ ነው እንጂ ቪው ስላለው ብቻ መሆን የለበትም። ስለዚህ ማስተዋል እግዚአብሔር ይስጠን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ሰላም ሁኑ።